የተከበራችሁ የመጽሐፍት ወዳጆች ቤተሰቦች እንደምን አደራችሁ? እንዴት አረፈዳችሁ? አዲሱን የጃፈር የመጽሐፍት ገበያ አዳራሽ ለመመረቅ ጠሪ አክባሪ ብላችሁ ስለተገኛችሁልን ክብረት ይስጥልን እንላለን። ፎቶዎች ያጨበጭቡ ነበር። የዚህ መርሃ ግብር የክብር እንግዳ ረዳት ፕሮፌሰር ነብዩ ባዬ የባህልና ቱሪዝም ሚኒስትር ዴኤታ እንዲሁም የስታቲስቲክስ እና ዴሞግራፊ ባለሙያው ጨዋታ አዋቂው አቶ በኃይሉ ገብረመድህንም ስለመጣችሁልን እናመሰግናለን። በከተማችን በሽባይ መቀመጥ ይቻላል። የክብር እንግዳው ቆሞ በከተማችን በአይነቱ በስፋቱና በያዛቸው የመጽሐፍት ስብጥር ልዩና የመጀመሪያውን የመጽሐፍት ድግስ ቤት ከጥቂት ደቂቃ በኋላ ልንመርቅ ስለመሆኑ በእናንተ በአገሬ ታላላቅ ሰዎች ፊት ቆሜ ሳበስር ልዩ ክብር ይሰማኛል። እንኳን በደህና መጣችሁ። ይህ የመጽሐፍት አዝመራ ጃፈርን በቅርብ በሚያውቁ ሰዎችና የመጽሐፍት ቀበኛ በሆኑ ምስጉን አንባቢያን በተደጋጋሚ ይጠየቅ የነበረ ነው። መደብሩ ሰፋ ቢልና ቢዘምን መጽሐፍቱም በአይነት በይዘት እና በመሳሰሉት ነገሮች ተደርድረው ለአንባቢያን ለገዢዎች ሰፋ ያለ ምርጫ ቢኖረው ወዘተ የሚሉ ጥያቄዎች ይቀርቡ ነበረ። መጽሐፍትን በመጠኑ በብዙ አንባቢ ብለን ባናወራም መጽሐፍትን እንደኔ አገላለጽ በስሜት ሕዋሳት ነው እናነብ የነበረው። ማለት መጽሐፍት ስናነብ ልብ ወለድ ከሆነ የገጸ ባህሪያቱን ድምፅ እንሰማለን፣ በአይናችን እናየዋለን። ከዛ በኋላ በምላስ ገጽ ስንቆጥር በአደራ እንሰጥና በቆዳችንም እየዳሰስን አራቱን ካሟላን በኋላ አጋጥሟችሁ ከሆነ የድሮ መጽሐፍት ሽታ አላቸው የሆነ ጋዜጦች ሲታተሙ የጋዜጦች ለብቻው አላቸው። የራሻ መጽሐፍት በፊት ጊዜ እኛ ትምህርት ቤት እያለን የሆነ ሌላ ሽታ አላቸው። የድሮ መጽሐፍት ደግሞ አሉ፣ እንዲህ አልፎ አልፎ ነው የሚገኙት። እነሱም ደግሞ የሆነ ነገር አላቸው እና በአምስቱም የስሜት ሕዋሳታችን ነበረ የምንጠቀም የነበረው። አሁን የአንባቢ ቁጥር እያሽቆለቆለ ወረቀት በኤሌክትሮኒክስ እየተዋጠ ረዘም ያለ ጽሑፍ ወደ ክር ባጭር እየተለወጠ በመጣበት በዚህ ወቅት የመጽሐፍት መደብር አቋቁሞ የእውቀትን ብርሃን ለማዳረስ መጣጣር መቼም የተለየ መሰጠትን ይጠይቃል። በዚህ ረገድ አቶ ጃፈር ሺፋ በአዲስ አበባ አራቱም አቅጣጫ ከለጋሃር እስከ 4 ኪሎ፣ ከጥቁር አንበሳ እስከ ለቡ መሄጃ፣ ከሸበሌ ሆቴል እስከ ሳሪስ፣ ከመሪ እስከ ሜክሲኮ እና አብሮት የሚገኙ 9 መደብሮችን ቀስ በቀስና በሂደት አንዱን ከአንዱ እያደጓጎመ በመስራት ፈረንጆቹ እንደሚሉት ወንዙን በተቃራኒው አቅጣጫ እየቀዘፈ ከዚህ ለመድረስ በቅቷል። ዛሬ በምንመርቀው ጃፈር የመጽሐፍት ገበያ አዳራሽ ወይም ሱፐር ማርኬት መጽሐፍት በይዘታቸው በአርዕስታቸው በየኮርነራቸው ተሰትረው ታገኟቸዋላችሁ። አረፍ ብሎ ገለጥ ለማድረግና ይዞታቸውን በወፍ በረር ለመገምገምም የተወሰነች ቦታ አለው። ልቦለዶች፣ ግጥሞች፣ የሀገርና የታላላቅ ሰዎች ታሪክና አውቶባዮግራፊ እንዲሁም ባዮግራፊ፣ የፖለቲካ፣ የሃይማኖት፣ የፍልስፍና፣ የስነ ልቦና፣ የትምህርት አጋዥ፣ የህፃናት እያለ የሚቀጥል በርካታ የአገር ውስጥና የውጭ ተፈላጊ መጽሐፍትንም ጃፈር ዘንድ ታገኛላችሁ። ከ20 እስከ 50% በሚደርስ ልዩ ቅናሽ ነባርና አዳዲስ መጽሐፍት የሚገኙበት የእውቀት አምባ ነው ማለት ይቻላል። አዲሱ ጃፈር የመጽሐፍት ገበያ አዳራሽ በዛሬ ይፋዊ ምረቃ አጠር ያሉ መሰናዶዎች ይኖሩናል። ያው በቅድሚያ ሰዓታችሁን አክብራችሁ ስለተገኛችሁልን በዚህ አጋጣሚ በጣም አመሰግናለሁ። የሪበን ቆረጣ አለ በክብር እንግዶች እና በአቶ ጃፈር። የመጽሐፍት ገበያውን እንጎበኛለን በየቡድኑ እየገባን። የመጽሐፍት ሽያጭም አለ፣ እንግዶች እየገቡ ይከናወናል። እሱም ከጉብኝት መልስ የመጽሐፍት ስጦታ ለተመረጡ አዘዋሪዎች እናበረክታለን። ለመጽሐፍት ገበያው እውን መሆን ልባዊ አስተዋጽኦ ላበረከቱ ደግሞ የምስክር ወረቀት እና አበባ እናበረክታለን።
የኮክቴል ግብዣ በአስተናጋጆች እና ሻይ ቡና ስነ ስርዓትም አለን። መጨረሻ ላይ የቡድን ፎቶግራፍ ተነስተን ቃለመጠይቅ ለሚያደርጉም ቃለመጠይቁን ክፍት እናደርጋለን። በዚሁ አጋጣሚ ከተለያዩ ሚዲያዎች መጥታችሁ ይህን ነገር ለመዘገብ ለተገኛችሁልን የሚዲያ ባለሙያዎችን ልባዊ ምስጋናችንን እናቀርባለን። በ1992 ዓመተ ምህረት ላይ ነው የመጽሐፍት ሽያጭ ስራውን የጀመረው፣ ሩብ ክፍለ ዘመን ማለት ነው። ከታላቁ የኢትዮጵያ ብሔራዊ ቲያትር ከጀርባው ፊት ለፊት በአውቶቡስ ፌርማታው አካባቢ አሁን ኬኬ ህንፃ ከተገነባበት አካባቢ መንገድ ላይ መጽሐፍትን ዘርግቶ መሸጥ ጀመረ። ከ4 ዓመታት በኋላ በ1996 ዓ.ም የመጀመሪያ ሱቁን እዛው ብሔራዊ ቲያትር አጠገቡ ከጀርባው ጋር አይን ዓለም መጽሐፍት የነበረበት አካባቢ ላይ ከፍቶ ስራ ጀመረ። ዘንድሮ 25 ዓመቱ ሆኗል ለሩብ ክፍለ ዘመን። በዚሁ ስራ በርካታ መጽሐፍትንም አሳትሟል፣ ብዙ መጽሐፍትንም አከፋፍሏል። ከዛ ተነስቶ እዚህ ድረስ ለመድረስ ትልቅ ድካም፣ ትልቅ ልፋትን አሳልፏል። ይህን ያህል ካወጋኋችሁ ይበቃል። የተወደዳችሁ እንግዶቻችን፣ አሁን ወደ መድረኩ የምጋብዝላችሁ በጣም በስንት ግድ ነው እንደምንም አድርገህ የተጻፈልህን ከመቶ ስለማረመው ብየዋለሁ። የድርጅቱን መስራችና ባለቤት እንደዚሁም የዝግጅቱን ደጋሽ አቶ ጃፈር ወደ መድረክ በአክብሮት ጋብዝላቸዋለሁ። በጣም አጭር በጊነስ ላይ የሚመዘገብ ንግግር ያደርግልናል። እንግዲህ አመሰግናለሁ። ትንሽ የመረሰው ያለው የተወደዳችሁ የመጽሐፍ ቤተሰቦችና ውድ እንግዶቻችን እንኳን ደህና መጣችሁ። ከሁሉ አስቀድሜ የዘመናት ህልማችንን የነበረውን ደረጃውን የጠበቀ የመጽሐፍት አዳራሽ እውን አድርጎ ከዚህ ላደረሰን ፈጣሪ አምላካችንን እናመስግን። አመሰግናለሁ። አልሐምዱሊላህ። መጽሐፍትን ያለ ጸሐፊ ማሰብ አይቻልም። ሁሉም ደራሲያን ምስጋናዬን አቀርባለሁ። ለዚህ ስራ መሳካት እንደየሙያችሁ ትልቅ እገዛ ያደረጋችሁ ወገኖቻችንም እከሌ ሳይባል በአጠቃላይ ክብረት ስጥልን። ቤታችሁን መርቁን፣ ተስተናገዱልን። አመሰግናለሁ። ጃፈርን በጣም እና እንደዚህ አይነት ረዘም ያለ ንግግር እንደምንም በትግል ነው፣ በጣም በትግል ነው። ፊልሞች ሲመረቁ እንደዚህ አንዳንድ ጊዜ ሰዎች አሉ። መናገር በጣም ከባድ ነገር ነው። ሰዎች ፊት መናገር በጣም ከባዱ ነገር የሚባለው አንደኛው እሱ ነገር ነው። ሲያዩት ይመስላል። እኛም እንደዚህ ኖት ይዘን ካልሆነ በስተቀር አንዳንዴ በስሜት ወደ ሌላ ነገር ውስጥ የሚገቡ ሰዎች አሉ። አረፍተ ነገሩ ላይቋረጥ ይችላል እንደዛ ብለው ሲናገሩ እና በጣም ይፈሯሉ። እና አንዷ ነች ታችን እንደዚህ መናገር ብዙ አትችልም። ፊልም ተመረቀና ተናገሪ ተባለች፣ መጣች። በቃ ምን እንዳለች በምህጻረ ቃል ይሁን ወደፊት በሚፈጠር ቋንቋ እኔ ትንሽ ኢራን ውስጥም ሰምቼዋለሁ። ነገር ትንሽ ከበድ ይላል፣ ግን ደግሞ መናገር ደግሞ በጣም በጥሩ ሁኔታ አሳምረው መናገር የሚችሉ ሰዎች አሉ። ካፉ ማር ጠብ ይላል የሚባል ጨዋታ አዋቂ ከክብር እንግዶቻችን አንዱ የሆነው አቶ በኃይሉ ገብረመድህን ደግሞ እስኪ ጥቂት ደቂቃ እንስተውና የሚነግረንን ነገር እናደምጣለን። እኔ ስጨርስ እንዲወርድ ብቻ ቢፈቅድልኝ ደስ ይለኛል። ዛሬ ብዙ ነገር ነው ማለት የሚፈልገው፣ ግን
በጣም ጊዜ የለን የሚሉ ሰዎች በብዛት ስላሉ ጊዜ እንደ ትላንት እንደዚህ ሊያልቅ ይችላል። ድንገት ተጠርተህ ትሄዳለህ። ስለዚህ ለጠቃሚ ነገር ጊዜ የለኝም አትበሉ፣ ግድ የላችሁ። ይሄ ሁሉ ድግስ ተደግሶ የሁሉ ማስታወቂያ ተደርጎ ያየኋቸው ሰዎች ቁጥር በጣም አሳዝኖኛል። እናንተን አይደለም። ብዙ ጊዜ መጪው ላይ ነው ምንጮኸው እኛ። ሰዓት መከበር አለበት፣ 2 ሰዓት ተኩል የተባላችሁ ምናምን ትመጣላችሁ። ኦልሬዲ መጥተዋል እኮ እነዚህ ሰዎች መጥተዋል። እነዚህን አይደለም መቆጣት ያለብን። ያልመጡትን ደግሞ 2 ሰዓት የመጣ ሰው አለ፣ 2 ተኩል የመጣ ሰው አለ። 2 ተኩል የመጣውን ሰው 5 ሰዓት ከመጣው እኩል እንዴት ትወቅሰዋለህ? ይህንን ምናልባት እንዳለ ጌታ ጥሩ ፎረም አላቸው፣ እዛ ላይ በተደጋጋሚ እንዲቀጠቅጡልን ደስ ይለኛል። ወይ ደግሞ በኬብልና በመርፌም የሚዘጋጅ ከሆነ እኛ ሀገር በምክር ብዙ ነገር አይገባም እና እሱ ነገር ቢደረግ። እኔና ሽሜ ይቀድመኛል። በዚህ በመምጣት ዛሬ በጣም ተጠዳድፌ ነው። 2 ሰዓት ተኩል ነበር ያህል 3 ሰዓት ስላሉ 3 ከሩብ ነው ከ20 እንደዚህ ደረሰ። አሁንም ይኸው ባዶ ነው ቤቱ። መጽሐፍ ይሸጣል፣ መጽሐፍ ይታተማል፣ ደራሲዎች አሉ፣ ተደራሾች አሉ። መጽሐፍ በየቦታው እናነባለን። ዛሬ ግን መጽሐፍ ሁላችንም እንድናነብ ያደረገንን ሰው ለማክበርና በርታ ለማለት የመጣ ነው። ይሄ ብቻ ነው። ስለዚህ በየሚዲያችሁ ወቀሳ ቢደረግበት ደስ ይለኛል። አንድ ጊዜ የድመትና የአይጥ ሰራዊት ጸብ ውስጥ ገቡ አሉ። ሽሜ ብትቀመጥ ይሻላል በመቆም አልገቡ። በኋላ ገቡና አይጦች ነው ድመት ዘላለም እኛ ላይ የሚፈነጥዝበት ምንም ምክንያት የለም ብለው በቃ አላለ እና ድመቶች ቁጥራቸው አነስ ያለ ነው፣ አይጦች በብዛት ነበሩ እና ብቻ ጦርነቱ ታወጀ። እኛ ብዙ ጦርነት እናውቃለን። ታወጀ ጦርነቱ ታውጆ ያልቃል። የተጀመረ ነገር ማድረጉ አይቀርም። ጦርነቱ አለቅ። ሲያልቅ ከአይጥ ወገን ሬዲዮ ማንና የዛ የአይጡ መሪ ብቻ ነው ያለው እና ይሄ ጋዜጠኛ እንበለው የአይጥ ጋዜጠኛ እንዴት ነው ጦርነቱ እንዴት ነው አለ። ይሄ የአይጥ መሪ አንድ አይን የለውም በጦርነቱ ምክንያት፣ አንድ እጅ የለውም፣ ጭራ የለውም፣ ብዙ ነገር ጎሏልና አይ እንደፈራ ነው አይደለም ያ ሁሉ ሺህ አይጥ አልቆ እሱ ራሱ 1/3 ቀርቶት እንደፈራ ነው አይደለም። እኔ ደግሞ ጃፈርን ማስታወቂያ ያንን ሁሉ መጽሐፍ ምናምን አይቼ ማአት ግጥም ያለ ሰው ይኖራል። በቃ እንዴት ምንድን ነው የምናገረው ብዬ ጭንቅ ብሎኝ ነበር። እንደፈራሁት አይደለም። ለማንኛውም አቶ ተስፋዬ እየገቡ ነው ገብተዋል። እንዲህ ነው የምንባለው። 2 ሰዓት ተኩል የተጠራ ባለስልጣን በ4 ሰዓት ተኩል መጥቶ አንድ ጊዜ እየገቡ ስለሆነ 2 ሰዓት ተኩል ያም አንዳንድ ጊዜ ይቅርታ አድርጉልኝ፣ አንዳንድ ጊዜ ነቢይ ልትረዳኝ ትችላለህ። አንዳንድ ጊዜ ራሱ መስሪያ ቤት ውስጥ የራሱን መስሪያ ቤት የሚመለከት ጉዳይ ተዘጋጅቶ 3 ሰዓት የተባለው ባለስልጣን 4 ሰዓት ተኩል ቅብርር ብሎ ይመጣል። ባለስልጣን ቆኛው ነው ነገር እንሾማለን። ግማሾቻችን ተሸረን ሊሆን ይችላል። እኛ ነን አረ መጥቶ ደግሞ ያ መንገድ የሚመራው ሰውዬ አንድ ጊዜ ምናምን የሚለን ሰውዬ ምንም ነገር ሳይልን አሁን እንግዲህ ብድግ ብለን እንቀበላቸው ምናምን ይሄ አናክብር አይደለም፣ ማክበር አለብን። ሰውየውን ብቻ ወንበሩን ጭምር እናከብራለን፣ ማክበር አለብን። እሱም እኛን ማክበር አለበት። እንዴት ሲሆን የሚዘገይ መሆኑ ከታወቀው በዚህ ጉዳዩን በሚያስፈጽምለት ሰው በኩል ይቅርታ እንደዚህ አይነት ነገር ስለገጠማቸው 10-15 ደቂቃ እንድንጠብቃቸው ነግረውናል። ይቅርታ ልብ ነው ሁላችንም ጋር ያለው።
ሁለተኛው ሰውየው ራሱ ከመጣ በኋላ ይቅርታ ወንድሞቼና እህቶቼ በእንደዚህ አይነት ምክንያት ትንሽ ዘግይቻለሁ እና ይቅርታ ጠይቃለሁ ቢለን ምን አለበት? ምን አለበት? ልክ እንደመጣ በቃ ከዛስ የራሱ መስሪያ ቤት ጉዳይ ሆኖ ሌላ ውስጥ ገባው እንጂ ከ10 ደቂቃ በኋላ የቀረበውን ንግግር ካደረጉ በኋላ አንዴ በጣም ከፍተኛ ስራ ስላለባቸው እንሸኛቸው። የራሱ መስሪያ ቤት ውስጥ እንዴት ነው ሌላ ከፍተኛ ስራ የሚኖረው? ይሄም ወደ ከፍተኛ ወሰዱት፣ ወደ ቀበሌ አውርዱት፣ ወደ ሀገር ወሰዱት። ይሄንን ነው የሆነው እና ጊዜ በማክበር ላይ ሌላ ጊዜ ብዙ ሊባል ይችላል። እኔ ጃፈርን የማውቀው በተባለው ጊዜ ነው። ልጆቼ ህፃናት ሆነው እሱ ጋር ነበር መጽሐፍ የምገዛው። ያኔ ተዋወቅን እና አንድ ቀን እሷ አስታውስም መጽሐፍ ልገዛ መጥቼ መጽሐፎቹን በሙሉ ሌላ ጋር የማይገኙ ናቸው ይዤ ልከፍል ስል ገንዘብ የለኝም። መጽሐፉ ትቼ እንዳለ ላላገኘው እችላለሁ ብዬ አሰብኩ። ዱቤ ስጠኝ እንዳልለው እዛ ጋር አልደረስንም። እኔና የሱ ግንኙነት እዛ እንደማንኛውም መጽሐፍ ሻጭ ነው፣ ገዢ ነው የሚያገኝ። ይኸውልህ የእኔ ወንድም እኔ አሁን ገንዘብ የለኝም፣ ካመንከኝ እነዚህ መጽሐፍ ይዤ ልሂድና ሂሳቡን ንገረኝ፣ እሱን ጽፌ አመጣለሁ አለ። ምንድን ነው ጋሽ ምን ችግር አለ? ምን ችግር አለ? እንደዚህ ውስጥ ብትወስደው አለ። ጆሮዬን ማመን አልቻልኩም፣ ግን ቀስ እያልኩ እየተገላመጥኩ መጽሐፉን ይዤ ና እንዳይለኝ ማለት ነው። በማግስቱ ነጋ አልነጋ ብዬ ገንዘቤን ከፈሉ። ከዛ በኋላ እኔና ይሄ ልጅ አብረን ነው ያለነው። ልጅነት አንጻራዊ ነው፣ አንጻራዊ ተነሰ ልጅ ምናምን በት ከዛ የጀመረ ሰው ቅድም ሽሜ ካለበት ቦታ ተነስቶ እዚህ ቦታ ለደረሰ ሰው ሞቅ ያለ ጭብጨባ ነው። ያንሰዋል ያንሰዋል ያንሰዋል። ለምን እንደሚያንሰው ደግሞ ልንገራችሁ። ሌላ ቦታ ሄጄም አሁን ከእሱ ጋር ደንበኛ ነኝ። አሁን ደግሞ ወደ አለመክፈል ደረጃ ደርሻለሁ። ደስ ያለኝን መጽሐፍ ይዞ ወደ መሄድ ነባር ስትሆን እንደዚህ ሆናል። እሱ አይደለም እኔ እንደገና እንዲጨበጨብለት የሚያደርገኝ ነገር መሰላችሁ? ለበቀለም ለታደሰም ለአሰገደችም ዋጋው አንድ ነው። ለእኔ በ40 ብር ሸጦ ለአንተ በ45 ብር ሲሸጥ አይቼ አላውቅም። ብዙ ሰዎች ልክ ያለው ፈተናውን ጭምር ማለት ነው። ፈተናዎቹን 100 ከመቶ ነው ያለፈው። በእውነት አንድ ያቸው ከዚህ በላይ ማጨብጨብ ይከብዳል። እዚህ ውስጥ ወደ 18 ሀሳቦች አሉ፣ ግን ሳምፕሉን አነብና ሌላውን እንትና ተውለታለሁ። ምን መጽሐፍ ማንበብ አታውቁም ብያለሁ። አሁን ቴዎድሮስ ተክለአረጋ ጋር ቆመ ስለ መጽሐፍ ምናምን ጥቅም ማስረዳት ትንሽ ይከብዳል፣ ግን ምንም ማድረግ አንችልም። በኃይሉ ይስቃል። ሌላ በኃይሉ የሚባላል ከኔ ጋር እያምታታ እስከ ገብረ ድረስ አብረን ከዛ በኋላ እሱ ገብረ እግዚአብሔር ይሆናል፣ እኔ ገብረ መድኅን ይሆናል። እና ከዚህ በኋላ ማምታታት አይቻልም። ሁለታችንም እዚህ ስላለን ዛሬ እኔ መጽሐፍ ጽፌ አላውቅም ጎበዝ። የዓለማችን ስኬታማ ሰዎች ስለ ንባብ ከተናገሩት ነው የሚለው። ሳምፕል ነው መነግራቸው። ማንበብ ትልቅ ሀብትን ያጎናጽፋል። እስከ ዛሬ በዓለማችን ላይ ስለተከሰቱና በሌሎች ሰዎች ስለተሰሩ ነገሮች በሙሉ ማወቅ የምንችለው ማንበብ ስንጀምር ነው ይላል። ሁለተኛው ይህንን ያለው አብርሃም ሊንከን ነው። አብርሃም ሊንከን ድሮ ነው ያለው ካላችሁ ደግሞ ወደዚህ መጣ እንላለን። እዚህ ምድር ላይ ጊዜ የማይሽረው ደስታን የሚሰጥን ብቸኛው ነገር መጽሐፍ የማንበብ ልምድ ነው። ሁሉም ደስታዎቻችን በወረት ከኛ ሲለዩም መጽሐፍ የማንበብ ልምዳችን ግን ዘወትር ደስተኛ ያደርገናል። 10ኛው ድሮ ልጅ ሳለሁ ወደ ትምህርት ቤት ሲሄድ ዘወትር አፍንጫዬን በመጽሐፍ ደብቄ ነበር። ይሄው ዛሬ ላይ ታዲያ እዚህ ለመድረሴ ዋና ምክንያት ሆኖኛል። የሙዚቃ አቀንቃኙ ሱሊዮ የተባለው ነው። 13ኛው ከየትኛውም ነገር በላይ ትልቁንና ከፍተኛውን ደስታ የማገኘው ሳነብ ነው። የፋሽን ዲዛይነሯ ቢል ብላሶ ስሟን በደንብ አልጠራሁትም። እዚህ ጋር ወደ 18 20 አሉ። ከየት ነው ያገኘው በሉኝ። እኔ የሰው ነገር አልደብቅም።
ክብሩ የሚባል ሰው ታውቃላችሁ? ክብሩ መጥቷል እንዴ? ክብሩ የሚባል ታላቅ ሰው አለ። ክብሩ መጽሐፍ ነው የሚሸጠው ድሮ ጀምሮ። እኔ መርካቶ ሆኖ ነው የማውቀው። ክብሩ እዚህ ቴዎድሮስ አደባባይ ወረድ ስትሉ ቸርችል ሮድ ላይ ያለ ሰው ነው። ክብሩ የራሱ የሆነ ምንድን ነው የቴሌግራም ቻናል አለ። እዛ ላይ መጽሐፍ አታንቡ እናንተ፣ ምንም መጽሐፍ ማንበብ አያስፈልጋል። ጀስት ጎቱ ክብሩ ቻናል ዲስቲንክት ምንድን ነው የነጠረ እና ሰመራይዝድ የሆነ በአጭር ጊዜው ስለ አንድ መጽሐፍ ጥጥት የምታደርጉበት እንትና ነው። እኔ ዛሬ ጠዋት በአጋጣሚ ስከፍት ነው ይህንን ያገኘው። ማንበብ ለምን እንደሚጠቅም ከክብሩ ቻናል ላይ ነው። ክብሩ መጽሐፍት የሚለው ቻናሉ እዩለት እና እዛ ውስጥ በርካታ ሰመሪ ታገኛለህ። በቃ እኔ ጨርሻለሁ። ጃፈር እንኳን ለዚህ ያበቃ ወንድም፣ በእውነት ከዚህ በላይ ስኬት የለም። ከዚህ በላይ ስኬት ነው። እዚህ ጋር ቁም ማለት ያለው እዚህ ሆነ የታሪኩም የቋንቋውም የምናምንም መጽሐፍ ድብልቅልቆ የወጣበት ነገር ነው ያለው። ከዛ ውስጥ ግን ፈልገህ ታገኛለህ። አንተም ሰራተኛ አሁን እዚህ ጋር ነው ያለው ብሎ ያመጣልኛል። አሁን እሱ የሚሆን አይመስለኝም። የታሪክ ለብቻ ነው፣ የባዮግራፊ ለብቻ ነው፣ የጂኦግራፊ ለብቻ ነው፣ የዲሞግራፊ ግን የለም። ቅድም እሱ ዲሞክራሲ ምናምን ብሏል። እኔ ዲሞግራፊ ነው የተማርኩት። ዲሞ ማለት ህዝብ ነው፣ ያው ዘነበ ያውቃል። ግራፊ ማለት ስለ ህዝብ መጽሐፍ ነው። ስለዚህ ዲሞግራፊ ማለት ስለ ህዝብ መጽሐፍ፣ ስለ ህዝብ ማጥናት ይሆናል። በኃይሉ ገብረመድህን ነው። በኃይሉ በጣም እናመሰግናለን። የቅዳሜ በጣም ውድነትን የሚመለከት አንድ የማስታውሰው ነገር ነበረ። ዘኔ ፕሬስ ድርጅት ከኢትዮጵያ ቴሌቪዥን ጋር አንድ ህንፃ ላይ ነበርን እና ሲሉ የሰማሁትን ነው። እዛ አብረውን የነበሩ አንድ ህንፃ ውስጥ ስለነበርን ለቡና ለሻይ ስንገናኝ ዘኔ ምናልባት ካስታወሰው አላውቅም እንትን የዩኒቲ ኮሌጅ አንድ ጋዜጣ ማሳተም ጀምሮ ነበር ምናምን አዲስ ነገር ዕለታዊ አዲስ ዘመን ደግሞ በሳምንት 6 ቀን ነው የሚታተመው ከሰኞ በስተቀር ይል ነበር ያን ጊዜ። በኋላ የመንግስት ጋዜጣ ነው፣ በጣም አንጋፋ ጋዜጣ ነው። ይህን ያህል ጊዜ ተሰርቶ እንዴት ከኋላችን የመጡ የግል ጋዜጦች እንደዚህ በ7 ቀን ሙሉ እንዴት እንደዚህ ይሆናል? እና በፈረቃም ገብተን ቢሆን በቃ እሑድም እየገባን በማግስቱ በዋዜማው ነው ማተሚያ ቤት የሚገባው እንደምታውቁት እና እንስራና ተባለ። በኋላ በሙሉ እዛ ላይ የሚሰሩ ሰዎች እጃቸውን እያወጡ መቼ ይመቻቸዋል፣ ሰኞ የሚመቻችሁ ያወጣሉ የተወሰነቻቸው፣ ማክሰኞ እያለ ቅዳሜ ላይ ደረሰ። ዝም ሆነ። እጃቸውን ያላወጣችሁ እኔ ትምህርት ቤት አለብኝ ኤክስቴንሽን እየተማረባል እንትናስ እኔም እንደዚህ ያለብኝ ይባል ቢሰራ ምናምን እና አንድ ትንሽ ደፈር ያለ ሰው ነው የተናገረው። አልገባህም ወይ? ቅዳሜ ማለት the most expensive day in the world ማለት ናት። ምንም ሌላ መፈናፈኛ የለም። ከፈለግ እሑድ እንግባለን እንደዚህ እና ቅዳሜ አንዳንድ ጊዜ አሁን ድረስ ኤክስፔንሲቭ ቀንነቷን ይዛ ቀጥላለች ማለት ይቻላል። የመዘግየትን ነገር ጋሽ ኃይሉ ሲያወራ ጋሽ ስብሐትን የጻፈው ማን እንደሆነ አላውቅም። ሰውየው ልጅ ሊወለድለት ነው እና የህፃናት አልጋ የሚሰራ ሰውዬ ጋር ይሄዳል ለልጁ አልጋ ለማሰራት። የህፃናት አልጋ የሚሰራው ሰውዬ ምንድን ነው የምትፈልገው? እንደዚህ አይነት ይሁንልህ ካታሎግ አውጥቶ ያሳየዋል። በቃ መቼ ነው የሚወለደው? ከአምስት በኋላ በቃ በ15 ቀን እናውሰድ። እሺ ብሎ ልጁ ተወለደ። በ15ኛው ቀን ሴት የሆነ ዘጋ ያለችው ትንሽ ቫርኒሽ እና ቀለም መቀባት ነው። በ15 ቀን ነገ ከነገ ወዲያ ነው እያለ ምንም ወዲያ ተሽቷል። እየደረሰልን ነው ምናምን ተናደደ፣ ሰለቸው፣ ቀረ። ዓመታት አለፉ። ያኛው የተወለደው ልጅ
በተራው ልጅ ለመውለድ በቃና አባትየው እኔ የልጄን ልጅ ለአንተ የተዘጋጀ አልጋ ስለነበረ ሂድ አቶ ከሌ የሚባል ሰው አሁንም ይሰራል ሂድ ጠይቀው በዚህ ዓመተ ምህረት ኦኬ እና ሄዶ ጠይቀዋል። ማን ነበር ያልከኝ? እስቲ ቆይ መዝገብ ይወጣ ሲል አለ አንተ አልተወሰድም ነው መቼ ነው የሚወለደው ልጁ? እንደዚህ በቃ 15 ቀን በኋላ መተውሰድ በዛው ሳይዝ በ15 ቀኑ ሲሄድ ይኸው ሊያታያለ አጫቶ ነጭ ቀለም ነው ለአንተ የሚያስፈልግና ትንሽ ባርኒሽም እናደርግበታለን። አልቻለም ልጁ። እኔ እንደ አባዬ ትዕግስት እዚህ በላይ ጫወትብሃለሁ ብትለኝ ነገር ነው የሚፈጠረው። አረ ይደርሳል አለና ልጁ ከወጣ በኋላ ለራሱ ሲናገር የተሰማው ቃል እኔ ሰው ሲያጣድፈኝ አልወድም። ክቡራትና ክቡራን ያው ቅዳሜ ኤክስፔንሲቭ ዴይ ናት ይለናል እና ከዚህ ቀጥሎ በቀጥታ በየቡድን እየተሳተፍን የምንጎበኘው ወደ ሪባን ቆረጣው ነው የምናልፈው። በክብር እንግዶች እና በእናንተም በሁላችሁም የክብር እንግዶቻችን ናቸው። ሰው መምረጥ ስላለብን ነው። እንደምታውቁት በግሩፕ ጉብኝት ታደርጉልናላችሁ። እዛውም የመጽሐፍት ሽያጭም አለ። ማስፈረም የምትፈልጉትም ጸሐፊያን እዚህ ስላሉ መጽሐፋቸውን አስፈርማችሁ መግዛትም ይቻላል። ለተወሰኑ ደቂቃዎች እዛ ቆይና ተመልሰን እንመጣለን። ምስጋና የምናበረከትላቸው ሰዎች አሉ። ከዛ በኋላ ነፃ ውይይቶች፣ ጨዋታዎችን አድርገን የሀገራችንን ዘፈን እየዘፈንን ወደ የቤታችን እንሄዳለን። ክብረት ይስጥልኝ። በጣም አመሰግናለን። ይቅርታ፣ በጣም ትልቅ ይቅርታ። አንድ ጊዜ እንደቆምን መክፈቻው ላይ ለመናገር ስላልፈለግኩኝ ነው። አስደንጋጭ ዜና ለዛሬ የሰማነው እንዲሁ በቆምንበት በህሊና ጸሎት እናስባት። ታላቋ ደራሲት እምወድሽ በቀለ ሕይወቷ አልፏል በዛሬው ዕለት የሚል ነገር ሰምተናል እና መጥፎ አጋጣሚ ነው። እግዚአብሔር አምላክ ነፍሷን ይቀበልልን። ለ30 ሰከንድ በህሊናችን እናስባት።
ረዳት ፕሮፌሰር ነብዩ ባዬ ባህልና ቱሪዝም ሚኒስትር ዴኤታ ከልብ እናመሰግናለን። በርካታ ሰዎች አላችሁ እዚህ። በነባ እንደጠቀሰው እነ እንዳለ ጌታ ከበደ አሉ። ሌላም ደግሞ ድምፁን አጥፍቶ ስለ መጽሐፍት የሚለፋ ንባብ ለሕይወት እያለ በየክረምቱ ላይ ያለውን ነገር አስተባብሮ ለረጅም ጊዜ የሰራ ወንድማችን ቢንያም ከበደም አለ መሃላችን። በጣም እናመሰግናለን። በንባብ ወዳጆች ስም ከልብ እናመሰግናለን። ሌሎቻችሁም አላችሁ። ሁላችሁንም ከልብ አመሰግናለሁ። እንደ መውጫ እንዲሆን እናንተ እየጎበኛችሁ እያላችሁ በድንገት ዝናቡን ለቀቀው። መጀመሪያ ፈርተን የነበረው ጠዋት ይመጣ ይሆን ወይ ብለን ነው። ለካ ከዝናብ በላይ አረፋጅ የለም እና ያው ቅዳሜ የሆነበት ነው። በዚሁ ይቀጥል ብለናል። በጣም እናመሰግናለን። እዚህ ይሄንን የሙዚቃ መሳሪያና ሳውንድ ያዘጋጁልንን ሚኪ እና ዳዊትን ዳዊት የሰለሞን አባት ስለሆነ ነው አባት እየጠራ ሶል እና ሚኪን እናመሰግናለን። ሼፍ ዮናስ በሚያምር ሁኔታ ያዘጋጀውም ምግብ አለ። ወደ ምግቦቻችንም እንሄዳለን፣ ቡናም እንጣጣለን፣ የሆዳችን እንጫወታለን፣ የቡድን ፎቶግራፍ ማንሳት እንችላለን። የመጣችሁ ሚዲያዎች፣ የሶሻል ሚዲያም የመደበኛዎቹ ሚዲያዎች አባላት ከልብ አመሰግናለሁ። በመጨረሻም ሎተሪ አመሰግናለሁ። ሁላችሁም ይህን አክብራችሁ ስለመጣችሁ በጣም ነው አመሰግነው። እንግዲህ ወደ ማዕዳችን እንሂድ። ታንኪዩ በጣም ሞት ይርሳኝ። በጣም አንድ ትልቅ ነገር ረስቼ ነው። ዱብጣ ነገር ነው የተዘጋጀው። ዱብጣን እኛንን ዝም ብለን ዱብጣ የምንለው አሁን ድንገቴ ፈንጠዚያ የሚል ነገር ሰምተን እናውቃለን። ሰርፕራይዝን በተቻለ መጠን እንግዲህ የቋንቋ ሰዎች አላችሁ እዚህ። ሰርፕራይዝን የሚጠጋው ቃል መስሎ የሚታየኝ ዱብ እጣ ነው። አንድ ሰው ዱብዳ ሊወርድበት ይችላል አደጋ ከሆነ። ጥሩ ነገር ካጋጠመው ግን እጣ ነው የሚሆነውና ዱብ እጣ ተዘጋጅቷል። ጃፈር ጓደኞቹ ያዘጋጁለት ለየት ያለ ስጦታ ለዚሁ ለሁላችንም የሚዳረስ እባካችሁን ወደ መድረኩ አምጡልንና ዱብ እጣውን እንድንመለከተው ይሁን። እዚህ መሃል ላይ ሆኖ ከክብር እንግዶቻችን ጋር በድርጅቱ ሎጎ የተሰራ የኬክ ስጦታ ነው ያበረከቱለት ጓደኞቹ። የክብር እንግዶቻችንና ጃፈር ባላችሁበት እንቆርሳለን። እንግዶቻችን አብራችሁ መታደም ይቻላል። ጃፈር በድርጅቱ ሎጎ የተሰራ ወንድማችን በጣም እናመሰግናለን ብለዋል ጓደኞችህ፣ ወዳጆችህ።
የታሪክ መጽሐፍ፣ የትምህርት መጽሐፍ፣ የምርምር፣ የልብ ወለድ የተለያዩ መጽሐፎችን ለነሱ ከጃፋር ነው እየገዛው ወስደው። አንድ ወቅት ላይ ጃፋር ጠየቀኝ፣ በጣም ብዙ መጽሐፎች ትወስዳለህ ሲለኝ፣ አዎ መጽሐፍ በመጽሐፍ ነው ያደግነው፣ እያነበብን ያደግነው። ይሄ ግን እንደዚህ በርከት አድርጌ የምወስደው የተለያዩ ተማሪዎች ስላሉ ሽልማት ይሰጣል። ለቀኑ ቤስት፣ ለሳምንቱ ቤስት፣ ለ15 ቀኑ ለወሩ እየተባለ ብዙ መጽሐፍ ያኔ ጃፋር በጣም ዲስካውንት እያደረገ መጽሐፎች እገዛለሁ፣ እስካሁን ድረስ አለው። ይሄ ያስደንቃል። በጣም አዲሱ በጣም ነው የሚያስደንቀው። እንግዲህ ጃፋር በመጽሐፍ ህትመት ላይ በመጽሐፍ ስራ ላይ ረጅም ጊዜ ቆይቷል። አሁን ደግሞ ይሄ መምጣቱ ልክ ትልቅ ሃፒታይት ይከፍታል። ሃፒታይት እንደመክፈት የምግብ ሃፒታይት እንደመክፈት ነው። ግን እንዳየኸው በጣም ስቶሩ ትልቅ ነው፣ በጣም ያምራል፣ ብዙ ወጪ ያለው። ስለዚህ ይሄ አሁን ቅድምም እያልኩት ነበር በአጋጣሚ ይሄ መንግስት በደንብ ሊያየው ይገባል። ምክንያቱም የንባብ አንዲት ሀገር ልጆች በንባብ ነው መበልጸግ ያለባቸው ብዬ አስባለሁ እና በጣም አትኩሮት ሊሰጠው ይገባል። ለምሳሌ ይሄ ቡክ አዲሱ በጣም ያምራል። እንግዲህ እንዳየው ሁሉም እንግሊዝ ሼልፍ አለ፣ አማርኛ አለ፣ የልጆች አለ፣ ተረት አለ፣ ሳይንስ አለ። ኤኒ በቃ የፈለከውን ነገር ልክ ላይክ እንደ ትልቅ ላይብረሪ ፈልገ ማታጣበት ነው። ስለዚህ ነገ ከነገ ወዲያ እኔ በኪራይ እጥረት ተዘጋ ምናምን መባል ስለማልፈልግ ተረባርበን ከፍ ማድረግ አለብን። አዲሱ ጃፋር ቡክ ስቶር እጅግ ውብና ሁሉም ሰው መጥቶ ሊያዩ የሚገባ በጣም ድንቅ ቦታ ነው። በዛ ላይ ቦታው አስበው በጣም ቅርብ ቦታ ነው፣ ለማንም አማካይ ቦታ ነው። አረፍ ብለህ የምታነበት አለ፣ ገባ ብለህ የምታነብበት ቦታ አለ እና እኔ ከምናገረው በላይ እንደው ከቃላት በላይ ነው። ማንም ሰው መጽሐፍ አሁን ለምሳሌ እኛ ከዚህ መጽሐፍ ገዝተን ወደ ውጭ ሀገር ለጓደኞቻችን እንልካለን። በዚህ አጋጣሚ እነ ታሪኩ ዘውዱ ውጭ ሀገር ያሉ አሜሪካን ያሉ ብዙ የጃፋር ወዳጆች መጽሐፍ የሚወዱ አሉ። እነሱም ይሄንን ከፍ አድርገው ማስተዋወቅ አለባቸው። አስረግጬ የምነግር ግን በኪራይ እጥረት ወይ ምናምን ተብሎ ይሄ ነገር እንደው ባልሰማ የሚመለከታቸው የመንግስት አካላት እንደው መጥተው ቢጎበኙት ቢያዩት ደስ ይለኛል። ለምን በጣም ቆንጆ ነው። አዎ እንግዲህ ሰሞኑንም ይሄ አሁን ዛሬ እንግዲህ ምርቃቱ ነው። ሰሞኑን መጥቻ አይቼዋለሁ። እንግዲህ ጥሩ ነው። እንደው ዝም ብሎ መጥቶ ለመቀመጥ ወይ ደግሞ ዝም ብሎ መጥቶ ለማየት ብቻ ሳይሆን የእውነት መጽሐፍ ገዝተው አረፍ ብሎ የሚያነቡበት እንደው ትንሽ ቦታ ቢጨመር እንደው በጣም ትንሽ ለምን ያጓጓል። ለምሳሌ 4 5 1 10 ሰው ከገባ እንትን ሊሆን ይችላል። እዚህ ሰዎች ለምሳሌ ከሆነ ቦታ የሆነ ቦታ እስኪሄዱ የሆነ ቦታ ከሆነ እስኪደርሱ መጽሐፍ ገዝተው የገዙትን መጽሐፍ እዚሁ አንብበው የሚሄዱበት ትንሽ ቦታ የሚጨመር ትንሽ እዚህ ላይ ምን ያመጣል ካልከኝ ቅድም መጀመሪያ ያልኩት በጣም አፒታይት ይከፍታል። እውነት ይከፍታል። ለምን ካልከኝ አሁን ለምሳሌ ከዚህ በፊት የታሪክ መጽሐፍ ወይ ኢትዮጵያ ላይ የተሰራ ወይ አፍሪካ ላይ የተሰራ ወይ ልቦለድ ትፈልግና ጃፋር ጋር ሄደ በጣም ያው ቤቷ ጠባብ ስለሆነች ክራውድድ ነው። ግን ነገም ተጨቃጭቀ ከነጎዲያም ምናምን ብለ መጽሐፉ ሊገኝ ይችላል። አሁን ግን አፒታይት ይከፍታል ያልኩ ለዛ ነው። ምንድነው አፒታይት የሚከፍተው? ዞር ስትል የእንግሊዘኛ ልቦለዶች አሉ፣ የአማርኛ ልቦለዶች አሉ፣ ሳይንስ ፊክሽኖች አሉ፣ የህፃናት መጽሐፎች አሉ። ወደዚህ ብትፈልግ የትምህርት መጽሐፎች አሉ፣ አጋዥ መጽሐፎች አሉ። ስለዚህ ይሄ እንትንን የንባብ አፒታይትን በጣም ይከፍታል እላለሁ። እኔ የእውነቴን ነው የምልህ፣ ጃፉን በጣም ነው የምወደው፣ በጣም ነው ማከብረው። ለምን መሰለ ጎበዝ እንግዲህ ጃፋር ይሄ ንግዱ ላይ አለበት።
ስለዚህ ሌላ ነገር ቢነግድ 5-6 ፎቅ ሊኖረው ይችላል። በዚህ ጥንካሬ እንዳየው እኛ ሀገር ገና ነው። ገና የንባብ ባህል በደንብ አልዳበረም። አሁን ለምሳሌ እኔ አንዳንድ ሰዎች ያስቁኛል። እንትን አይደለም ይሄ እንደ ቅሽምና ምናምን ሳይሆን አሁን ለምሳሌ ፍቅር እስከ መቃብርን አላነበብንም የሚልህ ሰው አለ። እንግዲህ ለምን ደጋግሞ የሚወራ በኢትዮጵያ ስቶሪ ላይ እንደዚህ ምናምን አለና ጃፋር ግን ይህንን ነው ጥሶ ለመውጣት ረጅም ዓመት መጽሐፍ ላይ ጥንክር ብሎ በመጽሐፍ ህትመቱ የኖረው እንጂ እንደ ጉብዝና ነው። ለምሳሌ አንዳንድ ሰው አሁን ንግድ አይሆንልኝ በቃ ቲያትር ነው የምሰራው፣ ቲያትር ነው የምጫወተው፣ ምናልባት አስተምራል፣ ንግድ አይሆንልኝ። እንደ ጃፋር አይነት ደግሞ ገንዘቡን አገለባብጦ ፎቅም ምንም መስራት የሚችል ሰው ነው ጃፋር። ለኔ ግን የሙጥኝ ብሎ መጽሐፍ ላይ ነው ያለው። ስለዚህ ለጃፋር ትልቅ አክብሮት ነው ያለኝ። ለምን ካልከኝ በጣም የምንወደው ሙያ ላይ ስላለ እኛ የምንወደው የምናከብረው በዛ ላይ አይምሮ የሚገነባው ሀገር የሚገነባው ንባብ ላይ ባለው የመጽሐፍ ስራ ላይ ስለሆነ ስለ ጃፋር በጣም በዚህ አጋጣሚ በጣም ነው የምወደው፣ በጣም ነው የማከብረው። ሌላው በጣም ሰው አክባሪ ነው ጃፋር። በቂ ይረዳል። ለምሳሌ የፈለኩትን መጽሐፍ ገዝቼ ጃፉዬ ገንዘብ የለኝም ካልኩት ምንም ችግር የለም። ይሄ የመስገብገብ ወይ ምናምን የለም። ልክ ምግብ መተህ ስትበላ ና በላ እንደምትለኝ ነው። ይሄም እንደ ምግብ የአይምሮ ምግብ አድርጎ ስለሚያስብ ትጠፋለህ ምናምን አይልህም። ያኔ ሳትወድ በግድ ትሳባለህ። እኔም ብቻ ሳይሆን ብዙ ሰዎች በሱ በፍቅሩ የሚስብ ነው። መጽሐፍ መሀልም ያለ ሰው ስለሆነ ለጃፋር ትልቅ አክብሮት አለኝ። እሺ እኔም አመሰግናለሁ። እንደ እውነቱ በጣም የሚገርም ነው። እጅግ በጣም ብለን ማንተወው ወይም ደግሞ ከአድናቆት ትንሽ ከፍ ያለ መጽሐፍ በዚህ መልኩ ክብር ሲያገኝ እንደዚህ ሲወደድ እንዲህ አይነት ቦታ ሲያገኝ በጣም ደስ ይላልና ይሄ ሁልጊዜ የስጋ ነበር አይደለም ሱፐርማርኬት ለስጋ ለሰውነታችን፣ አሁን ደግሞ ለስሜትና ለአእምሮ የሚሆን ነገር በዚህ ልክ ክብር ተሰጥቶት ማግኘት በራሱ መታደል ነው እና ጸሐፊዎችንም ያበረታታል ብዬ አስባለሁ። እጅግ በጣም ደስ ይላል። ለውጥ ያመጣል። እስቲ ቆይ ልየው ብሎ ሄዶ እዚህ መጥቶ መጽሐፍ ገዝቶ የሚሄደው ሰው ዝም ብሎ ሼልፉ ላይ ሊያስቀምጠው አይደለም፣ ዋጋ ከፍሎበት ነው የሚወስደው እና ለካ እንዲህ አይነት ክብር አለው። የጻፉት ሰዎችም ለካ እንዲህ አይነት ክብር ይሰጣቸዋል ብሎ ከዚህ ይወስዳል። አንደኛ በጣም የተለያየ ነው። ከልጆች አንስተ እስከ አዋቂ ድረስ እስከ መማሪያ መጽሐፍቶች ድረስ ነው አይደል ያለው። ከሀገር ውስጥ በተለያዩ ቋንቋዎችም አለ። ይሄ እንደዚህ መቅረቡ አንባቢያንን ትጋት ይጨምራል ብዬ አስባለሁ። እርግጥ የተወሰነ ነው መጽሐፍ የሚያነበው ሰው የሚባለው ከ120 ሚሊዮን ሕዝብ በላይ ነው ያለ ነው። ግን እንደምታያቸው ይሄ በፐርሰንት እንኳን ስታሰላው ለኛ ሀገር በጣም ትንሽ ነው። ግን የአንባቢን ቁጥር በጣም ይጨምራል ብዬ አስባለሁ። አሁን ንጽጽር ውስጥ ለማስገባት አንችልም። በዚህ ስፋት ልክ እንደዚህ አይነት አምሮ የመጣው ጃፉ የመጀመሪያው ነው ብዬ አስባለሁ። ስለዚህ በሂደት ነው የሚጎሉትን ነገሮች አቅርቦቱ ሲኖር እሱ ደግሞ ቦታ ይሰጣቸዋል ብለን እናስባለን እና አሁን ይሄ ጎለዋል ይሄ ቢጨመር የምንለው ነገር የለም። ግን የእያንዳንዱ መደርደሪያዎች እነ በዓሉ ግርማ፣ አዲስ አለማየሁ እንደዚህ እየተባሉ የልጆች ደግሞ አባባ ተስፋዬ እየተባለ ቦታ ቢሰጣቸው ያ አንደኛ የሚመጣውን ሰው አሁን ለምሳሌ ልጆች ላይ ብዙ ሰዎች ሰርተዋል አይደለም። በእነሱ ሁለት ኮርነር ቢኖር እነማን ናቸው? ያውን ትውልድ አባባ ተስፋዬን አያውቅም፣ እኛ ነን ያደግንባቸው። ስለዚህ ስለሳቸው ደግሞ የማንበቡ ነገር ይመጣል። ሌላዎቹም ቢሆን ደግሞ አሁን ለየደራሲዎቹ የተሰጠው ቦታ አለ አይደለም። ከሱ በዘለለ ደግሞ የቀደምቶቹ የጥንቶቹ ቦታ ቢሰጣቸው አሪፍ ነው ብዬ አስባለሁ። እኔና ጃፉ ስንተዋወቅ አሁን እድሜያችንን አታስላብን እንጂ
ከ20 ዓመት በላይ ነው። እኔ ብሔራዊ ቲያትር ነው ያለሁት፣ እሱም እዛ ነበር ያለውና እንዴት አድርገን እንደመጣን እናውቀዋለን። እሱም የተነሳበት እኛም የምንውልባት በተለይ ቅዳሜ እሱ ጋር አልጠፋም ነበርና ደስ የሚል ምርታ ነው። ይሄም መጨረሻው የሚሆን አይደለም። ሌላ በየቦታው እንዲህ አይነት ትልቅ ሱፐርማርኬት ዋጋ ተሰጥቶት ይከፈታል ብዬ አስባለሁ። ለሱ ደግሞ ትጋቱ ነው። ከጀርባው ደግሞ ያሉትን በሙሉ የሱ ትጋት የሆኑትን ሳላመሰግናቸው አላልኩም። እግዚአብሔር ያክብርልኝ። አዎ እኔ ሌላ ስም ካለው ሱፐርማርኬት ሲባል ሌላ ነገር ነበር የማስበው እና በመጽሐፍ አላውቅም ነበር። በእውነት በጣም ደስ የሚል ነው። እኔ ከመጽሐፍ ቤቱ ባሻገር ለጃፈር ነው ደስ ያለኝ። ምክንያቱም እሱ እኔ ከመጀመሪያው ጀምሮ እዚህ ብሔራዊ ቲያትር አካባቢ ከነበረበት ጊዜ ጀምሮ ነው የማውቀው እና በቃ ለእኔ እሱ እንደ ሰው ስለሆነ ሁልጊዜ እመኝለታለሁ። በቃ የሆነ ቦታ ላይ በዚሁ ዘርፍ እያደገ የራሱ እንደዚህ አይነት ነገር ቢኖረው የራሱ ማተሚያዎች የራሱ ምናምን እንደዚህ ኖረው ነበር ታስባለህ። ምክንያቱም እኛ አሁን ትንሽ ጽሁፍ የምንሞክረውን ሰዎች የሚረዳን ሰው ነው እና በጣም ነው ደስ ያለኝ። አሁን ዛሬ ብቻ ሳይሆን ቀደም ብሎ ወደ ነገሮች መጥቼ ብሎ አይቼዋለሁ። ሌላውም ሰው መጥቶ መጽሐፍ ማንበብ ይፈልግ ሰው ያው ማንበብ ለሰው ሲሆን በዚህ ዘመን በተለይ አንብቡ ተብሎ መናገር አልነበረብንም። ምክንያቱም ማንበብ በጣም አስፈላጊና ግዴታም ነው። አሁን የህይወት ግዴታ ነው። በተለይ ባለንበት በየዘርፉ በየሙያ ዘርፋችን ላይ ቢያንስ አንዳንድ ነገር እናነባለን። ደግሞ ከዛ ይሄ ነገር ወደ ባህል ቢሄድ ማንበብ ባህል የሆነበት ማህበረሰብ ብዙ ነው ጥቅሙ እና እንደዚህ አይነት መጽሐፍት ቤቶች እዚህ ብቻ አይደለም በጠቅላላው በመላው አገሪቱ እንደዚህ አይነት ነገሮች ቅርንጫፎች ተከፍተው እሱም እንደዚህ ያድርገው ሌሎችም ሰዎች ደግሞ እንደዚህ ሆነው ንባብ ሲያድግ ማየት ነው የኔ ምኞት። ይሄ እንግዲህ አንዱ ነው። ለሱ እግዚአብሔርን አመሰግናለሁ። ይሄን ነው ማለት የምችለው። እኔ አሁን ጥቅሙ ምንድነው ነው ያልከኝ? ዋናው ነገር የመጽሐፍ ጥቅም ያው ቅድም ብያለሁና የማንበብ ባህላችን በተለይ በዚህ ዘመን አሁን ትልቁ የ21ኛው ክፍለ ዘመን ማህይምነት ተብሎ የሚባለው አንዱ የአንድ የእውቀት ዘርፍን ብቻ የሚያውቁ ሰዎች ወልሞ እንደዛ አይነት ከሞላ ጎደል እንደዛ ይቆጠራሉ ተብሎ ይታሰባል። እንደማህይም አንድ ብቻ የምታውቅ ከሆነ ማለት ነው። ይሄ ዓለም እርስ በርሱ በተገናኘበት ጊዜ ይህ ዘመን እውቀት የሚፈልግበት ጊዜ ነው አሁን ያለንበት እና ስለዚህ ዙሪያችንን አካባቢያችንን ራሳችንን አካባቢያችንን በሙሉ አውቀን እንደ ማህበረሰብ የተሻለ አይነት ምድር ልቃትን ይላል ብለው እዛ ላይ ለመድረስ ማንበብ ግድ ይላል። በቃ ማንበብ ብዙ ጥቅም አለው። ይሄና ያ አይባልም እና አሁን ለምሳሌ ሳወራልህ ስታነብ ስታዳምጠኝ የሚመጡልህ ሀሳቦች የሚመጡልህ ብዙ ነገሮች አሉ አይደለም። እነዛ ነገሮች ከየት ነው ያገኛቸው ሲባል ከንባብ ከምናምን ታገኛቸው። እንደዚህ የምትቀርጽበት ካሜራዎች የንባብ የእውቀት ውጤቶች ናቸው እና ይሄ ግዴታ ነው። አሁን ለዚህ ዘመን ሰው ማንበብ ጠቃሚ ነው ምናምን አለበት፣ ግን ባለንበት ጊዜ ውስጥ ባህል መሆን አለበት የሚለው ነው እና እንደዚህ አይነት ቤት መከፈታቸው በራሱ ያ የሚፈልገውን አይነት የንባብ ባህልን ለማምጣት አንድ እርምጃ ነው። ወደፊት ደግሞ ምናልባት ይሄ ቤት አሁን እንዳልከው ደግሞ ምን ይጎለዋል ወይ ላልከው እኔ ጉለቱን እስካሁን ለማየት ለመመረቅ ስለሆነ የመጣ ነው። ጉለቱ እንደዚህ አሁን ለምሳሌ አንዳንድ ቦታዎች ላይ እንደዚህ የእንግሊዝኛ በየጥጋጥጉ ላይ ያሉት ስሞች
በሀገር ውስጥ ቋንቋም ቢኖሩ እንደዚህ ለምሳሌ በእንግሊዝኛ የተጻፉት በአብዛኛው የተጻፈው እና በአማርኛም የለም እና እንደዛ ቢኖረው እሱ ጥሩ ነው። እንደ ጅማሬ ይሄ ትልቅ ስኬት ነው፣ ግን ከዚህ በላይ መሆን አለበት። ወደ የራሱ ማተሚያ የራሱ ነገሮች ኖሮት ደግሞ ከዚህ የተሻለ ነገር ያሳየናል ብዬ ተስፋ አደርጋለሁ። በዚህ አጋጣሚ ጃፋርን እንኳን ደስ አለ ማለት እፈልጋለሁ። ጃፈር እኔ አላቅኔ ሰውን ምን መሰለም ጃፈር እኔ እንደዚሁ በመጽሐፍ ነው የተዋወቅ ነው። የሆነ መጽሐፍ አሳተምኩ እና እስቲ አንተ ጋር ይሸጣልኩት ሰጠሁት። በዛ ነው የተገናኘ ነው እና እኔ አንድም ቀን መጽሐፉ ተሸጠም አልተሸጠም ምንም ያለን ፊቱ የሚገርመኝ ነው። አንድም ቀን ተከፍቶ አይቻልም። ሁልጊዜ ይስቃልና እኔ ይገርመኛል እንደ ሁሉ ሰው እንዴት ሁልጊዜ ደስተኛ ይሆናል እና ይስብናው ይገርመኛል እና በዚህ ነው የምንተዋወቀው። በተለየ እንትን የለውም። ይረዳኛል፣ እረዳዋለሁ እና ለኔ ያው ሰው ነው። እንደ አሁን አሳታሚና ወይም እንደዚህ የመጽሐፍ ባለቤትና ደራሲ ሆነን አለ የምናወራው እንደ ጓደኛ ስለሆነ ጃፈር ለኔ ሰው ነው። በቃ በጣም ሰው ነው።